ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ የቻናል ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አዲስ ጀማሪ ነኝ እና ዛሬ እናንተ የመጣሁት እኔና ማዳም ያለንበት ሁኔታ። አረ ወገን፣ እኔ ጋር ብቻ ነው ወይስ እናንተ ጋርም ነው? ቆይ ላሰማችሁ። ቤት አለ። ቆይ አንዴ ላሰማችሁ። ቆይ አረ ወገን፣ እኔ ቤት ብቻ ነው ወይስ ሁሉም ቤት ነው ያለው ይሄ ነገር? እስቲ በማርያም ንገሩ። ሲመላ በሉኝ። እኔ ቆይ ላሰማችሁ። ቆይ ايش هذا يا بزروت؟ بروفايل هذا صورة ما في كويس غيرها. انت روح ابيض حطي. አረጋን እኔ የገዛ ስልኬ ራሱ መጠቀም አልቻልኩም። እኔ ቤት ብቻ ነው ሁላችሁም ቤት ነው ያለው። በገዛ ስልኬ ፕሮፋይል መቀየር አልቻልኩም። በገዛ ስልኬ ፕሮፋይል መቀየር አልቻልኩም። አረ ጨለልኩ ወገን። አረ የሆነ ነገር በሉ ማርያምን። በቃ የሆነ ፕሮፋይል ተቀየርኩኝ። እንዴት ይሄን ታደርጊያለሽ? ይሄ አይቻልም ቀይሪ። እንዴት ይሄ ታደርጊያለሽ? ይሄ አይቻልም ቀይሪ። አረ ወገን፣ በገዛ ስልኬ ተሳቀቅኩ እኮ። ምን ይሻለኛል? አረ ምከሩኝ። እኔ ጋር ብቻ ነው ወይስ ሁሉም ቤት ነው ያለው? አንተ እቺ ደግሞ ጓደኛዬ ናት። እኔ የምላችሁ እኔ ጥያቄ ልጠይቃችሁ። ከሌላ ዜጋ ጋር የምትሰሩ ልጆች ግን እንዴት ነው የምትሰሩት? እንዴት ነው የምትሰሩት? አረ በማርያም እንዴት ነው የምትግባቡት? ተስማምታችሁ የምትሰሩት? ወይኔ ተቃጠልኩ ወገን፣ ማርያም ተቃጠልኩ ነው። እኔ አሁን ማለት እኔ መልዕክት አለኝ ከሌላ ዜጋ ጋር ለሚሰራ ሰው ማለት ነው። ብቻ ኢንዶኔዥያዊ ናትና ከሌላ ዜጋ ጋር የሚሰሩ ልጆች የሆነ ነገር ቤት ተፈጥሮ የሆነ ዕቃ እንትን ብሎ ምናምን አይታችሁ የሆነ ነገር ተፈጥሮ አይታችሁ ኧረ አላየሁም። ከዛ በኋላ በቦታው እንትን ሲሉ ምናምን ውይ እንደዚህ ነው እንዴ ነው እንዴ ኧረ እኔ እኮ አላየሁም ብላችሁ መጀመር ነው ማርያምን። አረ ወገን፣ ወዴት እየሄድን ነው? ማርያምን በቅበት አንዳንዴ እኔ ሳስበው እንደኔ አንዳንዴ ብቻ መስራት ይሻላል። ማርያምን አረ በስመ አብ፣ ብቻ መስራት በስንት ጣዕሙ ብቻ መስራት ይሻላል ከሰው ጋር ከመስራት ማለት ከሰው ጋር ነው ማለት ከሌላ ዜጋ ጋር ከመስራት ብቻ መስራት ይሻላል። ማርያምን በቃ የሆነ ነገር ሆነ በጸሎት የሆነ ነገር ሆነ በጸሎት እሷ ተጨምራ ሴትዮዋ ተጨምራ ልጆቹ ተጨምረው ኧረ እኔ ስንቱን ልቻት። እስቲ አሁን ንገሩኝ በማርያም ማለት ምን ማድረግ አለብኝ? በሴትዮዋ ማለት ሴትዮዋ ቴሌግራም፣ ዋትሳፕ በቃ ሙሉን ሶሻል ሚዲያ የምጠቀመውን ሙሉን ታያለች እና ምን አድርጌ ላጥፋ? ፕሮፋይል መቀየር አልቻልኩም። ፕሮፋይል እንኳን ማድረግ አልቻልኩም። እንደሰማችሁት ነው። ይሄ ምንድን ነው አለች። ይሄ ምንድን ነው ስሙት ቆይ በትክክል ايش هذا يا بزروت؟ بروفايل هذا صورة ما في كويس غيرها. انت روح اثيوبيا حطي. እንደሰማችሁት ነው። ኢትዮጵያ ስትሄጂ አድርጊ እዚህ ፕሮፋይል እንዳትእሺ። ምን ላድርግ እኔ እኮ በገዛ ስልኬ ብሬን ቦጭ አድርጌ በገዛው ስልኬ እኮ እንትን ማድረግ ከበደኝ። ምን ላድርግ? አረ የሆነ ነገር በሉኝ ወገን፣ ማርያምን የምሬን ነው። አሁንማ በቃ ምንም እንትን ማድረግ አልቻልኩም። ምንም መጠቀም አልቻልኩም። ማርያምን ውፍ አረ ተቃጠልኩኝ። ፕሮፋይል ካደረኩ ይሄን ቀይሪ ባባ ያያል። የሆነ ነገር ካደረኩ ይሄን ቀይሪ ባባ ያያል ነው የምትለኝ። በዛ ላይ ደግሞ ልጅቷ ማለት እንደ ሰራተኛው ማለት ነው። ማርያምን ግን እኔ አዳዲስ ልጆች ነው በቃ አዲስ ልጆች እንትን በሉ ማለት ከሌላ ዜጋ ጋር የምትሰሩ ልጆች ይህን ነገር ቤት ስር ከተፈጠረ
የሆነ ነገር ከሆነ ምናምን ነገር ውይ ነው እንዴ ብላችሁ ለነገሩ እንደ አዲስ መሆን አይተሽ ጨርሰሽ ሙሉ ነገሩን ቼክ አድርገሽም ቢሆን ማርያምን ነገሩን እንደ አዲስ መሆን ነው እንዴ ብላችሁ። ምክንያቱም እኔ የደረሰብኝ ያለውን ነገር እኔ ነኝ የማውቀው፣ ማርያምን እኔ ነኝ የማውቀው እና በቃ እንደ አዲስ መሆን ውይ ነው እንዴ ብላችሁ እናንተም እንደ አዲስ እንትን ማለት ሲጀምር ልጅቷ እኔ ጽዳት ነኝ፣ እሷ ልጆች ነው የምጠብቀው እና እኔ በትርፍ ሰዓቴ ነው ልጆችን የምጠብቀው ማለት ትርፍ ሰዓት አለን እንዲህ ስራ ምናምን ጨርሼ የምቀመጥበት ሰዓት ነው የሚበዛው። እግዚአብሔር ይመስገን እኔ ቤት ስራ አይበዛም፣ ግን ሴትዮዋ ልጆቹ በቃ ማለት ልጆቹ በቃ ልጆቹ ሁሉም ታማሚ ስለሆነ ልጆቹ ያስቸግራሉ እንጂ ስራ አይበዛም እና እንዲህ ስራ ምናምን ጨርሼ በትርፍ ሰዓቴ ማለት ነው ትርፍ ሰዓት ቀን ላይ 2 ሰዓት ምናምን አለ የምቀመጥበት እሱ ምናምን ጨርሼ ነው ልጆቹን የሚይዘው። እኔ ጽዳት ነኝ፣ ግን በቃ እኔ ነኝ የሆነ ነገር እኮ እሷ ናት እኮ የምታጠፋው ነው ያላጠፋም እያማዋት አይደለም አትችልም ብዬ፣ ግን በቃ የሆነ ነገር እንትን ከተባለ በጸሎት እሷ ናት በቃ። እኔም ደግሞ የመጣሁበት ሰሞን አዲስ ነበርኩ አላውቅም። ልጆቹ ጋር ከሰበሩ ምናምን ወይ ችኛዋ ልጅ ናት ምናምን ብዬ እናገራለሁ። ችኛዋ ልጅ ናት ያደረገችሁት እንደዚህ ነው ያደረገችሁት ብዬ ስናገር ልጆቿን ስናገር ልጆቹ በሽተኛ ናቸው፣ ልጆቹን ያዢ፣ ልጆቹ ምንም አያውቁም ምናምን ምናምን በቃ እንደዛ ምናምን ብለው ነው የሚጮሁብኝ ማለት ነው መጀመሪያ ላይ። ከዛን እያወቅኩ ስመጣ የሆነ ጊዜ አብረን ቁጭ ብለን አንዷ ልጅ ዕቃ ሰበረችና እንዳትናገሪ ትጮኻለች ሴትዮዋ ምናምን ብላ ጮኸችብኝ። እኔ ስንት ጊዜ ነው ሴትዮዋ በቃ በዛ ላይ ቋንቋ የማታውቁበት ጊዜ ላይ በቃ ብቻ ቋንቋ የማታውቁበት ጊዜ ላይ መመለስ ብትሰሙ እንኳን መመለስ የማትችሉበት ጊዜ ገና እንደመጣችሁት 3 ወር ላይ 4 ወር ላይ ምናምን ያለው ስሜት ከባድ ነው። ማርያምን ከባድ ነው። ወይ እኔ ያሳልፋል እና እኔ በቃ በዛን ሰዓት ልጆቹ ዕቃ ከሰበሩ ምናምን በቃ ልጆቹን በምልክትም ቢሆን አሳያቸዋለሁ። እቺ ናት ምናምን ልጆቹ በቃ ባጠፉ ቁጥር ብሎ እችኛዋ ናት ስጠይቅ እችኛዋ ናት ስላለን በእሷ ፊት ለፊት እንዲህ ለሁለት ቁጭ ብለን ልጅቷ መጥች ነው እንትን ዕቃ ሰበረች። እንዲህ በፊቷ ሰብር ጠራርጋ ቶሎ ትላለች እና እንዳትናገሪ ለማማይ ለምን ምናምን ብላ እንዲህ ነው ማለት። እኔ ስንት ዓመት ሙሉ ተናግሬ ከዛ ሴትዮዋ መታ ስትጮህ እና ያላየውም አልኳት። ከዛን እሷም መጥችን አላየውም በይ አለች ሴትዮዋ ስትጮህብኝ እኔ አላየውም አልኳት። ሴትዮዋ ስትጮህብኝ አላየውም አልኳት። ወይኔ እንዴት አላየሽም? እኔ አላየውም አልኳት። እኔ ሳላቅ ስንት ወር ሙሉ እሷ ናት ስጮህብኝ የራሷ ቤት እኔ አላየሁም። ልክ እንዳደስ የቱ መቼ ነው የትኛው ነው? ኧረ እኔም አላየሁም ምናምን አለችላችኋለሁ። እና አዲስ የመጣችሁት ልትመጡ የሚያስባችሁት ከሌላ ዜጋ ጋር አብሶ ደግሞ ከሌላ ዜጋ ጋር የምትሰሩ ልጆች ተጠንቀቁ። የሆነን ነገር ስታዩ አላየውም ማለት በቃ ለነገሩ ላይ እናንተ ልክ እንደ አዲስ ነው እንዴ ብላችሁ እንትን ማለት ነው ያለባችሁ እንጂ እኔ አይቻለሁ እንደዚህ ነው ምናምን ባትሉ ብዬ እንትን እላለሁ። ምክንያቱም አዲስ የመጣንበት ሰሞን ከባድ ነው በጣም። እኔ አዲስ የመጣሁበት ሰሞን ላይ ብቻ በጣም ይከብዳኝ ነበር። በጣም ከባድ ነው። በዛ ላይ ቋንቋ አንችልም። በዛ ላይ ያችኛዋ እንትን ነው በቃ ማለት ብቻ ይከብር ነበር እና እግዚአብሔር ይመስገን አሁን እንደዚህ ለምንሆነ ነገር አዲስ ነው ይከብደናል። የሆነ ነገር ካያችሁ ጸጥ። ከዛን እሷ መታ ስትናገር ልክ እናንተም እንደ አዲስ ነው እንዴ አላየሁም ነበር እንደዚህ ነው እንዴ ማለት ነው እንጂ ያቻለው እንደዚህ ነው ምናምን አይባልም። ሐራም ነው አይባልም እንደዚህና ምን ልላችሁ ነበር። እና አዲስ ጀማሪ ነኝ። በእናታችሁ በማርያም ላይክ ሰብስክራይብ በማድረግ አበረታቱኝ። አዲስ ጀማሪ ነኝ። በሚቀጥለው ደግሞ
በሚቀጥለው ወደ አረብ ሀገር ስትመጡ አዲስ ልጆች ይዛችሁ መምጣት ያለባችሁ ማድረግ ያለባችሁን ነገር ይጠቅማችኋል ብዬ አስባለሁኝ። ወደ እናንተ እሺላችሁ እመጣለሁ። ላይክ ሰብስክራይብ ማድረግ እንዳይረሳ። አዲስ ጀማሪ ነኝ፣ አበረታቱኝ። ወዳችኋለሁ። ባይ